ሰላም ጤና ይስጥልኝ እንደምንላችኋል ከሰዓቱ አጫጭር መረጃዎች ጋር ነው። እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞሮጂክ ፊቨር በሽታ መከሰቱን በቅኝት ማረጋገጡን ባወጣው መግለጫ ገለጸ። በደቡብ ኢትዮጵያ ክልል የተከሰተው የሄሞሮጂክ ፊቨር በሚመለከት የጤና ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥቷል። መግለጫው የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለ ሄሞሮጂክ ፊቨር ሲል የጠራው ሲሆን እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑን አሳውቋል። ስለሞቱ ሰዎች መግለጫው ያለው ነገር የለም። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ከክልሉ ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህን የበሽታ መንስኤ ለማወቅና ተጨማሪ ስርጭቱን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማና የላቦራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አሳውቋል። በሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክር ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግ አሳስቧል። ሚኒስትሩ ያስተላለፋቸው ምክር ሀሳቦችና ጥንቃቄዎች በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ የማስቀመጥና የማስመለስ ምልክት ሲኖር ወደ ሕክምና ተቋማት በመሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየባቸው ማንኛውም ሰዎች ጋር ንክኪ የሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም፣ ሁልጊዜ እጅ በሳኒታይዘር ወይም በውሃና በሳሙና መታጠብ፣ ማጽዳት፣ ማንኛውም ጤና ተቋማት በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሮጂክ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሷል። የቀድሞ የሰላም ሚኒስትር ዴታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደአ በአቃቢ ሕግ ከቀረቡባቸው 3 ክሶች ፍርድ ቤት በሁለቱ ነፃ ሲያሰናብታቸው በአንዱ ግን ጥፋተኛ ተብለዋል። ዛሬ ማክሰኞ ህዳር 3 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት አንደኛ ምድብ አንደኛ የህገ መንግስት እና የህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ ከቀረቡባቸው ክሶች ጥፋተኛ ሆነው እንዳገኛቸው ወስኗል። አቶ ታዬ ነፃ የተባሉባቸው ክሶች ከጠላት ጋር ማበር፣ የአገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉ 2 ከባድ ክሶች ናቸው። የመጀመሪያው ነፃ የተባሉበት ክስ የወንጀል ህግ 251 ንዑስ ሐመሮሃ በመተላለፍ ከጠላት ጋር ከሸኔና ከፋኖ ጋር ተባብረዋል የሚል እንደሆነ ጠበቃቸው አበራ ንጉሴ ለቢቢሲ ተናግረዋል። ይህ ክስ ከ20 ዓመት እስከ ዕድሜ ልክ ወይም ሞት የሚያስቀጣ እንደሆነ ጠቅሰዋል። ሁለተኛው ነፃ የተባሉበት ክስ የወንጀል ህግ 257 ንዑስ በመተላለፍ መንግስትን ለመጣል ፕሮፓጋንዳና ሌሎች ግዙፋዊ መሰናዶ አድርገዋል የሚል ከ10 ዓመት የማይበልጥ ጽኑ እስራት የሚያስቀጣ እንደሆነ ገልጸዋል። ጥፋተኛ ሆነው በተገኙበት ህገወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ የቅጣት አስተያየት ለመስማት ህዳር 15 2018 ዓ.ም ቀጠሮ እንደተሰጠ ጠበቃው ተናግረዋል። ዳግም የሐዋሳ ከተማ ከንቲባ ሆነው የተሾሙት አቶ ጥራቱ በየነ ዛሬ በሐዋሳ ከተማ ምክር ቤት ባካሄደው አስቸኳይ ጉባኤ ላይ መልእክት አስተላለፉ። ከተሞችን የብልጽግና ማሳያ ለማድረግ በክቡር ጠቅላይ ሚኒስትር ሐሳብ አመንጭነት በአዲስ እሳቤ በአዲስ አበባ የተጀመረው የኮሪደር ልማት ወደ ከተማችን ለማምጣት የተጀመረው ስራ የከተማዋን ገጽታ ከፍ ያደረገ፣ ለነዋሪዎቿና ለጎብኚዎቿ ምቹ ሁኔታን የፈጠረ ነው ብለው ከተማዋን ለኑሮ፣ ለኢንቨስትመንት፣ ለቱሪዝም ተመራጭ እንድትሆን ያስቻለ ነው ያሉት አቶ ጥራቱ ሐዋሳን በኢትዮጵያ ብሎም በአፍሪካ ተመራጭ የመኖሪያ ቱሪዝምና የኮንፈረንስ ከተማ ለማድረግ ከፍ ያለ ራዕይ የሰነቁ መሆኑን ተናግረዋል። ከንቲባው የከተማዋን የወደፊት እድገት በፈጣን ሁኔታ ለማስቀጠል የትኩረት አቅጣጫ ናቸው ካሏቸው መካከል ነዋሪዎችን በፍቅርና በወንድማማችነት ተከባብረው እንዲኖሩ የፍቅር ከተማነቷን ማስቀጠል ነው ብለዋል። ከንቲባው አክለውም ህብረተሰቡን በማሳተፍ የሰላምና ጸጥታ ተቋማትን ማጠናከር፣ ዓለም አቀፍ መስፈርቶችንና ከተማ ፕላንን መሰረት ባደረገ አረንጓዴ ቦታዎችና መሰረት ልማቶችን ማስፋፋትም ጠቅሰዋል። የሐዋሳ ሐይቅን ከብክለት መከላከል፣ የታቦር ተራራን ማልማት፣ የቆሻሻ አያያዝ ዘላቂ ልማትን ተግባራዊ ማድረግን ያካተተ ስለመሆኑም ጠቁመዋል። የከተማዋን አስደናቂ የተፈጥሮ ገጽታዎች ማልማት፣ ደረጃውን የጠበቀ የቱሪዝም መዳረሻ ቁጥር ማሳደግ፣ ከተማዋን ለአፍሪካ ለተለያዩ ዓለም ሀገራት ጎብኚዎች የማስተዋወቅ ስራ ትኩረት የሚሰጠው ነው ብለዋል።
የወጣቶችና ሴቶች የሥራ ዕድል፣ በከተማ የኑሮ ውድነትን፣ ቀልጣፋ የመንግሥት አገልግሎት ገቢን የማሳደግና ማዘመን እንዲሁም ከብልሹ አሰራር የጸዳ ለመሆን ከሕዝባችን ጋር በመተባበር የምንሰራ ይሆናል ሲሉ ከንቲባ ጥራቱ ተናግረዋል። ከተማዋን በአዲስ እሳቤ ለማልማትና ለማሳደግ የሚደረገው ጥረት ህብረተሰቡ የድርሻውን ይወጣ ዘንድ ከንቲባ ጥራቱ በየነ ጥሪ አቅርበዋል።